ሰላም ጤና ይስጥልኝ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ከኔ ጋር ሁሉ ሰላም ሁሉ መልካም ነው። በያላችሁበት ሰላማችሁ ብዙ ትበልልኝ እያልኩ እንግዲህ ዛሬ በጣም አዝኛለሁ፣ ከምንም በላይ ማለት ነው። ከፍቶኛል። እውነቴን ነው የምላችሁ። ኦልሬዲ እኔ እንደዚህ ጠብቄም አላውቅም። እንኳን ሰው እግርና እግር ይጋጫል፣ ሰው ይጋጫል፣ ይታረቃል። ያለው ነገር ደግሞ ቁጭ ብሎ በጠረጴዛ ዙር ነው የሚወራ ማለት ነውና እኔ እንደዚህ አልጠበቅኳቸውም። የምሬ ነው የምላችሁ። ሀይሚና ብሩኬ በቃ እንለያይ የሚባልበት ደረጃ ደርሳችሁ ለአንድ ፕራንክ ብላችሁ በአንድ ፕራንክ የተነሳ ማለት ነውና እውነት እኔ በጣም አዝኛለሁ። ከምንም በላይ በጣም ደብሮኛል እና አትሊስት እስቲ ቁጭ ብላችሁ አውሩ። ራሳችሁን ላይክ ብቻችሁን ሁኑና አውሩ። ከማንም ጋር ሳይሆን ላይክ የሆነ መሀላችሁ ሰይጣን አንዴ ከገባ ደግሞ ሁሉም ሰው ላይክ እንደዛ ነው ማለት ነው እላችኋለሁ ማለት ነው። ነገሮቹ አይስተካከሉም። ነገሮቹ በእንትን አይሄድም፣ በመንገድ አይሄድም ማለት ነው። ምክንያቱም ያ የሆነ ነገር አለ በመሀላችሁ ማለት ነውና እውነት የምትዋደዱ እውነት የምትፋቀሩ ሪሊ ከሆነ መቼም አትለያዩ አውቃለሁ ማለት ነው። ምክንያቱም ብዙ መስዋዕትነትን ብዙ ነገርን ከፍላችሁ መታችሁታል ማለት ነውና ዛሬ ደግሞ ትልቅ ደረጃ ላይ ስትደርሱ የራሳችሁ ነገር የራሳችሁ ቢዝነስ ነገር እዛችሁ ለመምጣት እናንተ ትጣላላችሁ ማለት ነው። ሰው አንተ ትብዝ አንቺ ትብዝ ተባብላችሁ እንኳን እስቲ ተመልሳችሁ ብትመጡ ደስ ይለናል ማለት ነው። እውነት በጣም ደብሮኛል እኔ ከምንም በላይ ማለት ነው። ሰው በጣም ይከብዳል። ብቻ በጣም አዝኛለሁ። እኔ እንደዚህ ያልጠበቅኳቸው ከምንም በላይ ማለት ነው። ይሄ ነው የምላችሁ። ብዙ ማውራት አልቻልኩም። ደስተኛ ሆኜ በፈገግታ እየሳቅኩ ምናምን የምር ታውቃላችሁ ውስጣችን ላይ ያለው ነገር ማለት ነው። እና ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። አበረታቱኝ እኔም ማለት ነው። እና አይደረዋይ ብቻ ምን እንደምላችሁ ግራ ገባኝ ማለት ነው። እኔ እንደዚህ ያልጠበቅኳችሁ እና መልካም ቆይታ ዋቲዱ ምን እናድርግ እንግዲህ ከመጣ ማለት ነው። ብቻ አላውቅም። ለጠላቶቻችሁ ነው ቦታ እየሰጣችሁ ያላችሁት።